አንዳንድ ሰው በ24 ዓመቱ ተመርቆ ሥራ ለማግኘት 6 ዓመት ሊፈጅበት ይችላል። አንዳንዱ ደግሞ በ24 ዓመቱ የድርጅት ሥራ አስኪያጅ ሆኖ 30 ዓመቱ ሊሞት ይችላል። ሌላው ሥራ አስኪያጅ ለመሆን የ26 ዓመት ልምድ አስፈልጎት 80 ዓመቱ ሆኖ ይሆናል። አንዳንዱ በ49 ዓመቱ ገና አላጤ ሆኖ ሕይወቱን ለመቀየር ሲታገል የትምህርት ቤት ጓደኛው የልጅ ልጅ አይቶ አያት ለመሆን በቅቶ ይሆናል። ባራክ ኦባማ በ55 ዓመቱ ጡረታ ሲወጣ፣ ትራምፕ በ70 ባይደን ደግሞ በ77 ዓመታቸው በኋላ ነው ፕሬዝዳንት የሆኑት። በዚህች ምድር ላይ ሁሉም የራሱ ጊዜ አለው። ሰዎች የቀደሙ ወይም አንተ የዘገየ ሊመስልህ ይችላል። አንተ ወደፊት ገስግሰህ ሌላው ወደ ኋላ የቀረ መስሎም ሊታይህ ይችላል። እውነታው ግን ሁሉም ሰው በራሱ ጊዜ በራሱ ፍጥነት እየሮጠ ነው። አንተም በራስህ እነሱም በራሳቸው ጊዜ ከተጻፈላቸው ቦታ አይቀሩም። ልጅ ለመውለድ፣ ገንዘብ ለመያዝ፣ ትዳር ለመመስረት፣ አገራችሁ ለመግባት፣ ተምሮ ለመመረቅ፣ ለመዝናናት የዘገየህ ከመሰለ አልዘገየህም። ከማንም አትቀድምም፣ ከማንምም አትዘገይም። በራስህ ጊዜ ላይ ነህ።